السلام عليكم ورحمة الله وبركاته. كيف حالكم يا حبايبي؟ ايش اخباركم؟ انا الحمد لله بخير. انتو كيفكم كلكم؟ ان شاء الله بالخير تكون ان شاء الله دائما ان شاء الله بخير። እንዴት ናችሁ ውድ ፋሚሊዎቼ? ሰላም ናችሁ? ከኔ ጋር ሁሉ ሰላም። ውድ የክርስቲያን እምነት ተከታይ ውድ እህቶቼ ወንድሞቼ ሰላም ብያለሁ። እናንተንም ሁላችሁንም እና ዛሬ እስኪ የኔ ውድ ፋሚሊዎች ማለት ነው ወደ ኢትዮጵያ ይዣችሁ ልሂድና እንደዚህ የጎበኘን እስኪ እንጎበኝ ማለት ነው። እንግዲህ ማሽላ ይመስለኛል ማሽላ ነው። هذه دخان كذا بالعربي بالحبشي. ماشلا أن نشوف من بلدنا بلد إثيوبيا بلد الحبشي كذا مسرع الحلوة كذا ቆያልን ማለት ነው። እና ኢትዮጵያ ሄደሽ መጎብኘት ጀመርሽ እንዳትሉኝ። ኢትዮጵያ ሄድኩም ኢንሻአላህ በቅርብ ቀን ሄዳለሁ ብዬ ተስፋ አደርጋለሁ በአላህ ፍቃድ። እና እማላችሁ ማሽላ ዘርቼ ጥንቅሽ አልዘራሁም፣ አንቺን የሚያስረሳ ሰው አላገኘሁም እያለን ማለት ነው እንጎበኛለን ማለት ነው። እስኪ እዚህ ጋር እንደዚህ ያው ሲደርስ ማለት ነው ተልቀቅ እያደረገ ይበላል። ጥንቅሹ እንትኑ ማለት ነው አገዳው ማለት ነው። በእኔ እንጃ ይበላል አይበላልም አላውቅም፣ ግን እኔ አላውቅም፣ እውነቴን የምሬን አላውቅም። እና ነው እና አንድ ነገር እስኪ ልጠይቃችሁ፣ የምታውቁ መልሱልኝ። በዛውም ደግሞ ቪዲዮን ጨርሳችሁ ማየታችሁ ነው አውቃለሁ ማለት ነው። እና ይሄ ባዶ መሬት ማለት ነው ለምንድን ነው ባዶ የሆነው? ማለት አሁን ልክ እንደ ችግኝ ነው ባዶ ማለት ነው። እና ሙሉ ማለቴ እንዴት ነው ልበላችሁ፣ ሙሉ አይሆንም እንዴ? ያኔ ልክ እንደ ነው እንዴት አሁን ይሄ ባዶ መሬት ምንድን ነው ባዶ የሆነው ማለት ነው? እና እንትን ስላለኝ ነው ማለት ስላልበቀለበት ነው ወይስ መሬቱ ስላልበቀለበት ነው ወይስ የሚዘራው በሩቅ እየተራራቁ ነው የሚዘሩት ማለት ደግሞ እንዴት ነው የሚራራቁት? ችግኝ በሩቅ ይተከላል። ይሄ ግን እንዴት ነው የሚራራቀው? ተራራቁ እንትን አይደል ፍሬ አይደል ጀር የሚደረገው? እኔ እንግዲህ ያው ገብስ ነው የማውቀው። እኔ ባደኩበት ሀገር ገብስ ነው። እንግዲህ ደግሞ የባሉጋ ሀገር ነው ማለት ነው። እንደዛ ትላላችሁ እና እንደዛ ነው እላችኋለሁ የኔ ውዶች ፋሚሊዎቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምሬን አይዞሽ በርቺ ትችያለሽ እያላችሁ የምታበረታቱኝ እህቶቼ፣ ወንድሞቼ፣ ቤተሰቦቼ በጣም ነው የማመሰግነው። እንደዚሁም ደግሞ የክርስቲያን እምነት ተከታዮች እህቶቼ፣ ወንድሞቼ በጣም አመሰግናለሁ። ጀዛኩሙላሁ ኸይራን ሁላችሁም። አላህ ይጠብቃችሁ እያላችሁበት እና ያው ሀገራችንን ለማስጎብኘት ያክል ነው። ሰላም አለይኩም ወራህመቱላሂ